يا مشرع زمان أبغاش بتصير يا مشرع ሰላም እንዴት ናችሁ? ውድ ቤተሰቦች ሰላም ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ሰላማችሁ ይብዛ። የአብርሽና የሩታ አድናቂዎች ወይንም ደግሞ አጨብጫቢዎች ማለት ነው። እኔን አይወክለኝም። በበኩሌ ወይም ደግሞ ፕሮግራሙ ላይ ሄዳችሁ የታደማችሁ ሰዎች ካላችሁ እዚህ ጋር እስኪ እንያችሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ትናንት ሰርጋቸውን 6000 ሰው ባለበት ሰርጋቸውን አክብረዋል። በጣም ደስ የሚል ነገር ነው። እኛ የማንም ሰው ደስታ ያስደስተናል፣ እውነት ለመናገር ማለት ነው። የማንም ሰው ደስታ ያስደስተናል። እንኳን ደስ ያላችሁ ብለናል ማለት ነው። ግን 6000 ሰው የተባለው እኔ እንዳየሁት ከሆነ ላይቭ ላይ 600 ራሱ አይሞሉም እንኳን 6000 ሰው ማለት ነው። ለማንኛውም ደስታቸውን ምንድነው የአብርሃምና የሳራ ያድርግላችሁ ነው የሚባለው። ግን ብዙዎችን ያስቆጣ ሰርግ ነው። ብዙዎችን በጣም ያስቆጣ ሰርግ ነው። በተለይ ደግሞ የክርስቲያን እምነት ተከታዮች ኦርቶዶክስ እምነት ተከታዮች የሆኑ ልጆችን የሆኑ ማህበረሰቦችን በጣም ያስቆጣ ሰርግ ነበር ማለት ነው። እሱም ደግሞ በጾም ምድር እንዴት እንደዚህ ይደረጋል ብለው ብዙዎች ተንጫጭተዋል። ሌላም ደግሞ እንግዲህ ማቲ ዱባይ ላይ ማንም ሰው የማያውቀው የለም። ያው ቲክታከር የጨፋሪው ማለት ነው፣ ሁላችሁም የምታውቁት ይመስለኛል። እሱም ላይቭ ላይ ገብቶ አንዳንድ ያላስፈላጊ ነገሮችን እየተናገረ ነበረ። ውድ ቤተሰቦች ሰምታችሁት ሊሆን ይችላል። ያው ቪዲዮ ደግሞ እየተቆራረጠ ስለተለቀቀ ማለት ነው። እሱም በኋላ እንመጣበታለን። እንግዲህ አብርሽና ሩታ ድግሱን እኛ ነን የደገስነውና ሁላችሁም መታችሁ መታደም ትችላላችሁ ብለው ነበረ። ማቲ ደግሞ 160 ምናምን ሰው መያዝ ይችላል ብሎ ነበር ቪዲዮ ላይ እየተናገረ ማለት ነው። አብርሽ ደግሞ ኢንተርቪው ሲያደርግ በማይክ እንደሰማነው ከሆነ 6000 ሰው ነው ያለው። እንኳን 6000 ሰው 600 ሰው ራሱ አይሞላም። ይሄ እኮ በእይታ የሚታይ ነገር ነው። አንድ ሁለት ፍሬ ሲቀጥል እንዴት ነው ሰርግ አለ ቤተሰብ አለ ጓደኛ አለ ሚዜ ማለት የሆነ ፕሮሞት እየሰሩ ነው እኔ የመሰለኝ እውነት ለመናገር ማለት ነው እንጂ ሰርግ አይመስልም። ሰርግ እኔ ጭራሽ እንዴ የሆነ አለ አይደል ፋሚሊ የሌለበት ቤተሰብ የሌለበት ሚዜ እንትና ራሱ በስነ ስርዓት የሚዜ ልብስ አለበስም። አይታችሁት ከሆነ ማን ነበረ የሩታ ጓደኛ ማለት ነው ስሙ ጠፋብኝ፣ የጽጌ ዳኒ ራሱ የሙሽራ ልብስ ራሱ አልለበሰም። ጽጌም ብትሏት ተመሳሳይ ልብስ ነው ከሩታ ፋሚሊ የአብርሽ እህት ነች ምናምን ነገር የለበሱት እና ይሄ ሰርግ ዝም ብሎ ኢንጆይ ለማድረግ መጥተው ያው የሆነ ፕሮሞት ለመስራት ነው የመሰለኝ። ማቲ እንግዲህ እስከ ወዳለ ጉዳይ ስንመጣ ማቲ ቪዲዮ ካገኘሁት አስቀምጥላችኋለሁ ማለት ነው። 666 ብለው ኮሜንት ላይ ሲጽፉለት አው 666 ይመቸኛል እያለ ነበረ። 666 ማለት የሸይጣኑ ዓለም ማለት ነው። 666 እንግዲህ ማናችንም እስከምናውቀው ድረስ እስካሁን የሸይጣኑ ዓለም እንደሆነ ነው የምናውቀው አይደል እንደ ውድ ቤተሰቦች። ስለዚህ እነዚህ ሰዎች 666 መሆኑን እያወቁ እንዴት ነው እዛ ቦታ ላይ ሄደው ይሄንን ነገር ሊያደርጉ የሚችሉት ብላችሁ ደግሞ ሚዛናዊ ማድረግ አለባችሁ። እኔ አንዳንዴ በጣም እየገረሙኝ ነው ያሉት እውነት ለመናገር አንድ በጾም ምድር እየተባለ ብዙ ሰዎች የእነሱ አድናቂዎችን ታቋላችሁ እንግዲህ ብዙ ብር እስከ መላክ ብዙ ነገር እስከ ማድረግ የሚደርሱ ናቸው። ለተመልካች እንኳን ክብር መኖር አለበት እኮ ውድ ቤተሰቦች። የሆነ ነገር ስናደርግ ለተመልካች ግዴታ ክብር መኖር አለበት በጾም ምድር እየተባሉ ሲቀጥል ደግሞ 666 ይሄ ነገር አሁን ብቻ አይደለም በፊትም ይባላል ማቴዎስ የሚያደርገው ነገር ማለት ነውና 666 ብለው ኮሜንት ላይ ጽፉለት ራሱ ባንደበቱ ነው። ቪዲዮን ካገኘው አስቀምጥላችኋለሁ። ራሱ ባንደበቱ ነው አው 666 ይመቸኛል ሲል የነበረው። አጋጣሚ እኔም ላይቭ ላይ ነበርኩ፣ በነገራችን ላይ ላይቭ ላይ አጋጣሚ ገብቼ እየተከታተልኩ ነበር ማለት ነው። ይሄ ነገር ሊታሰብበት ይገባል ብዬ ነው እኔ የማስበው በበኩሌ ማለት ነው። ባንደበቱ የተናገረውን ነገር ይሄ ሰው ድርጊቱ ላይ የለበትም ብሎ ማለት ትንሽ የሚከብድ ነገር ነው። ምክንያቱም ይሄ የሸይጣናዊ ዓለም ነው። 666 እንደሰማነውም ሆነ እየተነገረን ምን እንዳለው ነገር ከሆነ ማለት ነው። ውድ እህቶች ደግሞ ራሳችሁን ጠብቁ ባካችሁ። በተለይ እዚህ እንደዚህ አይነት ቦታ ላይ የምትሄዱ እህቶች ብዙ ነገር ነው ይደረጋል የሚባለውና ራሳችሁን ብትጠብቁና ጥንቃቄ ብታደርጉ ባይነኝ። እስኪ ቪዲዮውን ካገኘው አስቀምጥላችኋለሁ፣ ትሰሙታላችሁ።